So the solution set ምን ይሆናል ማለት ነው -infinity to -14 እና ደግሞ እዚህ ጋር ኔጌቲቭ ያመጣው ከ-2 እስከ 1። ሰላም ውድ የማትስ ቱቶር ቲዩብ ተከታታዮች ገዛኸኝ ነኝ። በዛሬው ቪዲዮ ራሽናል ኢኒኳሊቲን እንዴት አድርገን ሶልቭ እንደምናደርግ ነው። እናም እነኚህን 5 ጥያቄዎች ሶልቭ እናደርጋለን። Steps in solving rational inequalities. Step 1. Determine the domain of rational inequality. Step 2. Write the given inequality to the form p of x over q of x greater than 0, greater than or equal to 0, less than 0 or less than or equal to 0. Step 3. Find the zeros of both p of x and q of x. Step 4. Use the sign chart method. And step 5. Find the interval that satisfies the given inequality using the product rule. And rational inequality solve ለማድረግ እነኚህን 5 ስቴፖች መከተል አለብን። a x plus 2 over x plus 1 greater than 0 ነው የሚለን። የላይኛውና የታችኛውን 0 ስንፈልጋለን x plus 2 is equal to 0 አርገን ዘን ሶልቭ ማድረግ ነው። ቱን ወደዛ ስንወስድ ወደ ቀኝ x is equal to -2 ይሆናል ማለት ነው። ታችኛው 0 ደግሞ x plus 1 is equal to 0 አርገን ነው። so 1 ወደዛ ስናሻግራት x is equal to -1 so ከላይ 0 የሚያደርግልን -2 ነው። ከታይ 0 የሚያደርግልን ደግሞ -1 ነው ማለት ነው። እነኚህን ዜሮዎች ተጠቅመን -1 እና -2 ተጠቅመን ሳይን ቻርት እናዘጋጃለን። ሳይን ቻርት ስናዘጋጅ ትንሹ ቁጥር መጀመሪያ ነው የሚጻፈው። ልክ እንደዚህ አይነት ሳይን ቻርት እናዘጋጃለን ማለት ነው። ይሄ x + 2 -2 ላይ 0 ይሆናል። ዘን ነምበር ላይ እናስባለን። ከ0 በስተግራ ምንድነው ያለው? ኔጌቲቭ ነምበር፣ በስተቀኝ ደግሞ ፖዚቲቭ ነምበር ነው። ልክ እንደዚህ ማለት ነው። x + 1 zeros ማነች? -1 ነች። -1 ላይ 0 እናደርጋለን። ልክ እንዲህ እናደርጋን 0 አድርገን ማይነስ ማይነስ በስተቀኝ ደግሞ ፕላስ ማለት ነው። ዘን እዚህ ጋር ደግሞ ክፍልፋይን ማካፈል ነው። ኔጌቲቭ ቁጥር ሲካፈል ኔጌቲቭ ቁጥር ፖዚቲቭ እናገኛለን። እዚህ ጋር 0 ኦቨር ኔጌቲቭ ነምበር 0፣ ፖዚቲቭ ኦቨር ኔጌቲቭ ነምበር ስናካፈል ኔጌቲቭ፣ ፖዚቲቭ ቁጥር ኦቨር 0 አንዲፋይን፣ ፖዚቲቭ ኦቨር ፖዚቲቭ ነምበር ፖዚቲቭ እናገኛለን ማለት ነው። አሁን የተጠየቅነው ምንድነው? ግሬተር ዛን 0 ነው። ግሬተር ዛን ስለተባለን ፖዚቲቮችን ብቻ እንወስዳለን ማለት ነው። ይሄና ይሄኛውን ኢንተርቫል ማለት ነው። ከ-2 በታች አንደኛው ደግሞ ከ-1 በላይ ማለት ነው። ሶሉሽን ስንጽፍ ደግሞ ዶሜኑን ኮንሲደር ማድረግ አለብን። ዶሜን set of real number without -1 ነው። ስለዚህ -1 ሶሉሽን ውስጥ መካተት የለበትም ማለት ነው። ያው እዚህ ጋር ሳይን ቻርቱ ምን ብሎናል? -1 ላይ አንዲፋይን ይሆናል ብሎናል። ፖዚቲቭ ነምበር ኦቨር 0 is undefined ስለሆነ ማለት ነው። ሌላው እዚህ ጋር -2 አይካተትም፣ ምክንያቱም ግሬተር ዛን ስላለ እዚህ ጋር -2 ብናስገባ 0 ነው። 0 ከ0 አይበልጥም። ሶ -2 አይካተትም። ስለዚህ ሶሉሽን ሴታችን ምንድነው የሚሆነው? -infinity to -2 ዩኒየን -2 አይካተትም፣ -1 to infinity ከ-2 በታችና ከ-1 በላይ ማለት ነው። ሁለቱም ቁጥሮች አይካተቱም። b x² + 5x + 6 over x + 1 greater than or equal to 0 ነው። እንግዲህ የመጀመሪያ ስራችን ምንድነው? የላይኛውንም የታችኛውንም 0 ስንፈልጋለን ማለት ነው። የላይኛውን ፋክተራይዝ ስናደርገው x + 2 times x + 3 ነው የሚሆነው over x + 1። የላይኛውን 0 የሚያደርጉ -2 እና -3 ነው። የታችኛው ደግሞ -1። እነኚህ ዜሮስ ሳይን ቻርትን ለማዘጋጀት ይጠቅማል። ሳይን ቻርት ስናዘጋጅ በጣም ትንሹን መጀመሪያ -3 መጀመሪያ፣ ከዛ -2 ከዛ -1 እንጽፋለን ማለት ነው። x + 2 0 የሚያደርግ -2 ላይ ነው 0 የሚሆን። ከ0 በስተግራ ኔጌቲቭ ነው ያለው፣ በስተቀኝ ደግሞ ፖዚቲቭ እናደርጋለን ማለት ነው። x + 3 ደግሞ 0 የሚሆነው ማለት ነው -3 ላይ 0 ይሆናል። ዘን ከ0 በስተግራ ኔጌቲቭ፣ በስተቀኝ ደግሞ ፖዚቲቭ። x + 1 0 የሚሆነው -1 ላይ ነው። -1 ላይ 0 ይሆናል። ከ0 በስተግራ ኔጌቲቭ ነው ያለው፣ ከ0 በስተቀኝ ፖዚቲቭ ነው። እዚህ ጋር ኔጌቲቭ ሲባዛ ኔጌቲቭ ፖዚቲቭ፣ ፖዚቲቭ ሲካፈል ኔጌቲቭ ነምበር ኔጌቲቭ ነው የምናገኘው ማለት ነው።
ሶ ሪዛልቱ ይሄ እንዲህ ነው የሚሆነው። ኔጌቲቭ ሲባዛ 0 0 0 ኦቨር ኔጌቲቭ ነምበር ያው 0 ነው የሚሆነው። ኔጌቲቭ ነምበር ሲባዛ ፖዚቲቭ ኔጌቲቭ ነው። ኔጌቲቭ ኦቨር ኔጌቲቭ ፖዚቲቭ። this 0 ሲባዛ ፖዚቲቭ ነምበር 0 0 ኦቨር ኔጌቲቭ ነምበር 0። ፖዚቲቭ ሲባዛ ፖዚቲቭ 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 ለኔጌቲቭ እናካፍል ኔጌቲቭ። ፖዚቲቭ ሲባዛ ፖዚቲቭ ቁጥር ፖዚቲቭ ይሰጠናል። ፖዚቲቭ ነምበር ኦቨር 0 አንዲፋይን ነው። ፖዚቲቭ ሲባዛ ፖዚቲቭ ሲካፈል ለፖዚቲቭ ፖዚቲቭ ይሰጠናል ማለት ነው። አሁን ጥያቄው ግሬተር ዛን ኦር ኢኳል ቱ 0 ስለሆነ ፖዚቲቭ ያመጣው ኢንተርቫል ነው የምንወስደው ይሄንንና ይሄንን ማለት ነው። ሶ ይሄንን የሰጡን ኢንተርቫል አንዱ ከ-3 እስከ -2 ነው፣ አንዱ ደግሞ ከ-1 በስተቀኝ። ማንም አይከተተው ዶሜን እንግዲህ the set of real number without -1 ነው እዚህ ዶሜኑ። ስለዚህ -1 በፍጹም ሶሉሽናችን ውስጥ ሊካተት አይችልም ማለት ነው። ስለዚህ ሶሉሽን ሴታችን -3 to -2 ዩኒየን -3 እና -2ን ያካትታል። ዩኒየን -1 to ኢንፊኒቲ ነው። -1ን አያካትትም የዶሜኑ አባል ስላልሆነ አንዲፋይን ስለሚያደርግ። ያው እዚህ ሳይን ቻርቱ ላይም አንዲፋይን ያደርጋል። ሲ ሶ መጀመሪያ ምን ማድረግ አለብን? እቺን 1 ወደዚህ መውሰድ አለብን። 2x over x - 4 -1 greater than or equal to 0 ይሆናል ማለት ነው። ይሄ ማይነሱ ዲስትሪቢዩት ኦን -x + 4 ይሆናል። 2x - x እዚህ ጋር 2x - x ምን እናገኛለን? x ነው እናገኘው። እዚህ ጋር ማይነስ ማይነስ ደግሞ +4 x + 4 over x - 4 greater than or equal to 0 ነው። ዘን የላይኛውንም የታችኛውንም 0 የሚያደርጉ እንፈልጋለን። ከላይ 0 የሚያደርገው -4 ነው። የስረኛውን ደግሞ 0 የሚያደርገው 4 ነው። so the zeros are -4 and 4 ነው። እነኚህን ዜሮች ተጠቅመን ሳይን ቻርት እናዘጋጃለን ማለት ነው። ይሄ x + 4 0 የሚሆነው -4 ላይ ነው። ከዜሮ በስተግራ ኔጌቲቭ ነው ያለው፣ በስተቀኝ ደግሞ ፖዚቲቭ እናደርጋለን። ምን እያሰብን ነምበር ላይንን ማለት ነው። ይሄኛው ደግሞ x - 4 0 የሚሆነው 4 ላይ ነው። 4 ላይ 0 ይሆናል። ከዜሮ በስተግራ ማይነስ ማይነስ ታደርጋላችሁ፣ በስተቀኝ ፖዚቲቭ። ደን እዚህ ጋር ማካፈል ነው፣ እዚህ ጋር ክፍልፋይ ስለሆነ ማለት ነው። ኔጌቲቭ ቁጥር ሲካፈል ኔጌቲቭ ቁጥር ፖዚቲቭ እናገኛለን። 0 ኦቨር ኔጌቲቭ ነምበር 0 ነው። ፖዚቲቭ ነምበር ሲካፈል ለኔጌቲቭ ነምበር ኔጌቲቭ ነው የምናገኘው። ፖዚቲቭ ነምበር ለ0 አንዲፋይን፣ ፖዚቲቭ ለፖዚቲቭ ፖዚቲቭ። ዶሜን መፈለግ አለብን። ዶሜናችን ምንድነው? the set of real number without 4 ነው። ከስር 4 ብናስገባ አንዲፋይን ስለሚያደርግ ማለት ነው። ስለዚህ አራትን ሶሉሽን ውስጥ ማካተት የለብንም ማለት ነው። ስለዚህ ሶሉሽን ሴታችን ምን ይሆናል ማለት ነው? -ኢንፊኒቲ to -4 ከ-4 በታች -4ን ያካትታል። ዩኒየን 4 to ኢንፊኒቲ አራትን ግን አያካትትም ማለት ነው። ዲ 5 over x - 1 less than 4 over x + 2። ይሄንን ሶልቭ ለማድረግ እንግዲህ ይሄንን 4 over x + 2 ወደ ግራ እናመጣና less than 0 ብለን እንጽፋለን። የx - 1 እና የx + 2 የጋራ ብዜታቸው ነው። እናባዛቸዋለን። x - 1 times x + 2። ይሄንን ለx - 1 ስናካፍል x + 2 ጊዜ ይደርሳል። 5 times x + 2 እናደርጋለን። ይሄንን ደግሞ ለx + 2 ስናካፍል x - 1 ጊዜ ይደርሳል። ዘን ከ-4 ጋር እናባዛለን። ይሄ 5x + 10 ይሆናል። ይሄ ደግሞ -4x + 4 ይሆናል። ይሄ 5x - 4x x ይሆናል። 10 + 4 ደግሞ 14 ይሆናል ማለት ነው። less than 0 0 ሳር 1 -2 and -14 ናቸው። ይሄንኛን ዜሮዎች በመጠቀም ሳይን ቻርት እናዘጋጃለን። ይሄ እንግዲህ x + 14 0 የሚሆነው -14 ላይ ነው። ዘን ከ0 በስተግራ ኔጌቲቭ በስተቀኝ ፖዚቲቭ ይሆናል። ነምበር ላይንን እያሰብን ይሄ x - 1 ደግሞ 0 የሚሆነው እዚህ 1 ላይ ነው። ሶ ከ0 በስተግራ ኔጌቲቭ በስተቀኝ ደግሞ ፖዚቲቭ ይሆናል። ይሄ x + 2 ደግሞ 0 የሚሆነው እዚህ -2 ላይ ነው ማለት ነው። የx + 14 ውጤት ለነኚህ ለሁለቱ ብዜት ነው የምናካፍለው ማለት ነው። ስለዚህ ኔጌቲቭ ሲካፈል ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ነው። ሶ ኔጌቲቭ ለፖዚቲቭ ስናካፍል ኔጌቲቭ ነው የምናገኘው። እዚህ ጋር ኔጌቲቭ ሲባዛ ኔጌቲቭ ፖዚቲቭ ነው። 0 ኦቨር ፖዚቲቭ ነምበር 0 ነው። እዚህ ጋር ደግሞ ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ነው። ፖዚቲቭ ኦቨር ፖዚቲቭ ፖዚቲቭ ነው። እዚህ ጋር ኔጌቲቭ ታይምስ 0 0 ነው።
ፖዚቲቭ ነምበር ኦቨር 0 አንዲፋይን ነው። እዚህ ጋር ኔጌቲቭ ታይምስ ፖዚቲቭ ኔጌቲቭ ነው። እዚህ ጋር ፖዚቲቭ ኦቨር ኔጌቲቭ ነምበር ኔጌቲቭ ነው የምናገኘው። 0 ታይምስ ፖዚቲቭ 0 ነው። ፖዚቲቭ ነምበር ኦቨር 0 አንዲፋይን ነው። እዚህ ጋር ፖዚቲቭ ታይምስ ፖዚቲቭ ፖዚቲቭ ነው። ፖዚቲቭ ኦቨር ፖዚቲቭ ፖዚቲቭ ይሆናል ማለት ነው። ሳይን ቻርቱ ይሄን ይመስላል። እንግዲህ እዚህ ጋር ሌስ ዛን ስለሚል ወይንም እዚህ ጋር ሌስ ዛን 0 ስለሚል ኔጌቲቭ ያመጣውን ፓርት ነው የምንወስደው። ይሄንንና ይሄንን ኔጌቲቭ ያመጡትን ኢንተርቫሎች ዶሜኑን ማወቅ አለብን። ዶሜኖቹ እንግዲህ ሴት ኦፍ ሪል ነምበር ዊዛውት 1 እንደ -2 ነው። እዚህ 1 እና -2 ሶሉሽን ውስጥ አይካተትም። አጌን -40 አይካተትም ምክንያቱም እዚህ ጋር -40 ላይ 0 ስለሚሆን እዚህ ሁሉም ዜሮዎች ሶሉሽን ውስጥ አናካትታቸውም። ሶ ዘ ሶሉሽን ሴት ምን ይሆናል ማለት ነው? -ኢንፊኒቲ ቱ -14 ከ-14 በታች እና ደግሞ እዚህ ጋር ኔጌቲቭ ያመጣው ከ-2 እስከ 1 ከ-2 እስከ 1 -2 እና -14 አይካተቱም። ሶ የመጨረሻው ጥያቄ e 1/3 5/3x less than or equal to -2/x square ነው። ይህን ሪአሬንጅ አድርገን መጻፍ አለብን። እንግዲህ ሁሉንም ወደ ግራ መተን less than or equal to 0 እናደርጋለን። የ3 የ3x እና የx ስኩዌር ሊስት ኮመን መልቲፕል ማን ነው? 3x ስኩዌር ነው። 3x ስኩዌርን ለ3 ስናካፍል x ስኩዌር ጊዜ ይደርሳል። x ስኩዌር ታይምስ 1 x ስኩዌር ይሆናል። 3x ስኩዌርን ለ3x ደግሞ x ጊዜ x ታይምስ 5 5x ይሆናል ማለት ነው። 3x ስኩዌርን ለx ስኩዌር 3 ጊዜ ነው የሚደርሰው። 3 ሲባዛ 2 6 ነው የሚሆነው። ይሄን ፋክተራይዝ ማድረግ አለብን። ፋክተራይዝ ስናደርገው x - 2 ታይምስ x - 3 ኦቨር 3x ስኩዌር ነው። ሶ ዜሮዎቹ 2 3 እና 0 ነው ማለት ነው። የታችኛውን 0 የሚያደርግልን 0 ነው። ይሄንን ከላይ ደግሞ 0 የሚያደርግልን 2 እና 3 ናቸው ማለት ነው። ሶ እነኚህን ዜሮስ በመጠቀም ሳይን ቻርት ማዘጋጀት እንችላለን ማለት ነው። ሳይን ቻርታችን ይሄን ነው የሚመስለው። ይሄ x - 2 ስንት ላይ 0 ይሆናል? 2 ላይ 0 ይሆናል። ከ0 በስተግራ ኔጌቲቭ ነው ያለው፣ በስተቀኝ ደግሞ ፖዚቲቭ። x - 3 ደግሞ ስንት ላይ 0 ይሆናል? 3 ላይ 0 ይሆናል። ከ0 በስተግራ ኔጌቲቭ፣ በስተቀኝ ፖዚቲቭ። 3x ስኩዌር 0 የሚሆነው 0 ላይ ነው፣ ግን ከ0 በስተግራም በስተቀኝም ፖዚቲቭ ነው። ምክንያቱም ኔጌቲቭ ስንሰጠው ምን ስለሚያደርግልን? ፖዚቲቭ ስለሚያደርግልን ማለት ነው። ዘን እዚህ ጋር የላይኞቹን ሁለቱን እናባዛና ለዚህ ለታችኛው እናካፍላለን ማለት ነው። ሶ ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ነው። ፖዚቲቭ ለፖዚቲቭ ፖዚቲቭ እናገኛለን። እዚህ ጋር ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ቁጥር ለ0 አንዲፋይን ነው። እዚህ ጋር ኔጌቲቭ ሲባዛ ኔጌቲቭ ፖዚቲቭ ሲካፈል ፖዚቲቭ ነው የሚሆነው። እዚህ ጋር 0 ሲባዛ ኔጌቲቭ ቁጥር 0 ነው የሚሆነው። 0 ሲካፈል ለፖዚቲቭ 0 ይሆናል። ፖዚቲቭ ሲባዛ ኔጌቲቭ ሲካፈል ለፖዚቲቭ ኔጌቲቭ ይሆናል። ፖዚቲቭ ታይምስ 0 ኦቨር ፖዚቲቭ 0። እዚህ ጋር ፖዚቲቭ ታይምስ ፖዚቲቭ ሲካፈል ለፖዚቲቭ ፖዚቲቭ ይሆናል። እዚህ ጋር ሌስ ዛን ኦር ኢኳል ቱ ስለሚል ኔጌቲቭ ያመጣውን ነው የምንወስደው ማለት ነው። ይሄኛውን ሌላ አለ የለም፣ ይሄን ነው ብቻ ማለት ነው። በ2 እና በ3 መካከል ሶሉሽን ከመጻፋችን በፊት ዶሜን መፈለግ አለብን። ዶሜን እንግዲህ ዘ ሴት ኦፍ ሪል ነምበር ዊዛውት 0 ነው። ከስር 0 የሚያመጣብን 0 ከገባ ነው። ስለዚህ 0ን ማካተት የለብንም። ሲጀመር በ2 እና በ3 መካከል ነው እያለ ያለው ሶሉሽኑ። 0 ሲጀመር ሶሉሽን አካባቢ የለም ማለት ነው። 2 እና 3 ሲካተታሉ። አዎ ሌስ ዛን ኦር ኢኳል ቱ ስለሚል 2ም 3ም መግባት ይችላሉ። ለምን? 0 ሌስ ዛን ኦር ኢኳል ቱ 0 እውነት ስለሆነ ማለት ነው። the solution set is 2 to 3 ነው። ስለ ሶልቪንግ ራሽናል ኢንኢኳሊቲ ይሄን ይመስል ነበረ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ለጓደኞቻችሁ ሼር አድርጉ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ በያላችሁበት ደህና ሁኑ።